የወር ትርክት የምንለው እንደዚህ አይነት በጋራ የሚያግባቡን ጉዳዮች ላይ የምንግባባበት የሚያለያዩን ጉዳዮች ደግሞ ካሉ የሚያለያዩን ጉዳዮችን ወደ ጎን ትተን የጀመርነውን የብልጽግና ጉዞ ማስቀጠል ነው። ለዚህ ደግሞ በተለይ ስፖርት የማይተካ ሚና አለው። ስፖርት በተለይም የአካል ብቃት እንቅስቃሴ ህብረተሰቡ በሚኖርበት በሚማርበትና በሚሰራበት አካባቢ የአካል ብቃት እንቅስቃሴ በማድረግ ጤንነቱ የተጠበቀ ትውልድ መገንባት ነው። ጤንነቱ የተጠበቀ ትውልድ ብቻ ሳይሆን አብሮነትን፣ ወንድማማችነትን፣ እህትማማችነትን የሚያጎለብትና የሚያስተሳስር ስለሆነ ይህንን በከተማ በክፍለ ከተማና በወረዳ በብሎክ ደረጃም በወጣት ስብዕና መገንቢያ ማዕከላትና በትምህርት ቤቶች መንግስታዊና መንግስታዊ ባልሆኑ ተቋማት አጠናክረን እንቀጥላለን። በዚህ ዘርፍ ላስገኘነው ውጤታማና ተቋማዊ ስራ የእናንተ ሚና ከፍተኛ ስለነበረ አንዴ ለአቃቂ ክፍለ ከተማ ወጣቶች ስፖርት ቤተሰቦችና በአጠቃላይ ለህዝባችን አንድ ጊዜ ሞራል እንድትሰጡልኝ እጠይቃለሁ። በተለይም ክቡር ጠቅላይ ሚኒስትራችን በቅርብ ጊዜ እንዳስቀመጡት በሚቀጥሉት 10 ዓመታት አሸናፊ ብሔራዊ ቡድን መገንባት ብለው በእሳቸው ኢኒሼቲቭ የተጀመሩ ስራዎች አሉ። እነዚህን እናስቀጥላለን። በተለይም ደግሞ ወጣቱ ጤነኛ ሆኖ ተተኪ ምርጥ ስፖርተኛ እንዲፈጠር በማድረግ ረገድም ትልቅ ስራ እየተሰራ ያለው በስፖርት ማዘውተሪያ ስፍራዎች ጉዳይ ላይ ነው። የስፖርት ማዘውተሪያ ስፍራዎችን ባለፉት 7 የለውጥ ዓመታት ብቻ ከ1547 በላይ የሚሆኑ መገንባት ችለናል። እነዚህ ደግሞ ዓለም አቀፍ ስታንዳርዳቸውን የጠበቁ ሳቢ፣ ማራኪና ለህብረተሰቡ ለታዳጊዎች ምቹ ሆነው እንዲሰሩ ተደርጓል። በዚህም ሀገር ተረካቢ ትውልድ እና ተተኪ ምርጥ ስፖርተኞችን ለማፍራት ትልልቅ ስራዎች እየተሰሩ ይገኛሉ። የታዳጊ ፕሮጀክትን በማስፋፋት ረገድም ሰፊ ርቀት ሄደናል። ይሄንን አጠናክረን እንቀጥላለን። የከተማችንን ልማት በተለይም የኮሪደር ልማታችንን የሪቨር ፕሮጀክት ስራዎቻችን በቀጣይ ወደፊት ሀገራችን የኦሎምፒክ ውድድርን ጭምር የምታስተናግድ ሆና እንድትገነባ ሰፊ ስራዎች እየተሰሩ ነው ያሉት። በዚህ አጋጣሚ ይሄ ትውልድ በጣም እድለኛ ስለሆነ እንኳን ደስ ያላችሁ ማለት እፈልጋለሁ። ዋው! አሰልጣኞቻችን እንዴት እንደሚያምሩ ልክ እንደኔ ሸንቃጣ ናቸው። ልክ እንደኔ በኔ ወጡት ስፖርቱን ባህል አድርጋለች። መንግስትን ትኩረት ሰጥቷል። ከ1500 በላይ ስቴዲየሞችን ማዕከለኛ ስቴዲየሞችን ጠብቆ ማህበረሰቡ አርበተስዬ መስከረምና አብርሃም ወጣ የቀጣ አሰናዳታችን ስለሆነ ከመቅራችን ወስዬ እንዲሰጣችሁ ነው ሶፊዮ በየማሉ ያለቃቃችሁ